ሄሎ ኤቭሪዋን እንኳን ደህና መጣችሁ ወደዚህ ቻናል። ዛሬ በጣም ሰርፕራይዚንግሊ እንግዲህ በዚህ ቪዲዮ ታገኝቻለሁኝ እና ስላገኘኋችሁ አብረን ስለሆነን እጅግ ደስ ብሎኛል። ከ4 ወር በኋላ እንግዲህ ከጠፋሁበት ብቅ ብያለሁ ማለት ነው። እንግዲህ አብራችሁኝ እስከዛሬ ድረስ ለጠበቃችሁኝ ሰዎች ሁሉ ምስጋና ይበያላችሁበት ድረስ። ሰብስክራይብ ላረጋችሁልኝ፣ ላይክ ኮሜንት ላረጋችሁልኝ፣ ስጠፋ ለምንድን ነው የጠፋኸው ብላችሁ ላላችሁኝ ሰዎች ሁሉ እንግዲህ በያላችሁበት ይድረስልኝ ብዬ እንግዲህ በዚሁ ምስጋናዬን ለማድረስ ወዳለው። እንግዲህ እንደምትመለከቱት አፌ ላይ ማይክ አለ፣ ፊት ለፊቴ ካሜራ ደቅኛለሁ። በጣም በተሻለ ሁኔታ እናንተን ይመጥናል ባልኩበት መንገድ እንግዲህ ከአንድ ጓደኛዬ ባልደረባዬ ወንድሜ ጋር ሆነን ዩቲዩብ ቪዲዮአችንን በደንብ አተኩረን ለመስራት እንግዲህ ወስነናል። እናንተ የምታነሷቸውን ጥያቄዎች፣ ሀሳቦች እየተወያየንባቸው ስፔሲፊክሊ ደግሞ ኢትዮጵያ ውስጥ ያሉ የሕክምና ይዘቶችን በተመለከተ በአጠቃላይ ነገሮችን ያነሳን የምንወያይበትን መድረክ እንግዲህ ለመፍጠር እየሞከርን ያለ ነው እና ዛሬ ሀብለን ጀምረናል። ከዚህ በኋላ እንግዲህ ብቻዬን ሳይሆን ከኔ ባልደረባ ጋር እንደምታዩኝ በዚህ ቪዲዮ ላረጋግጥላችሁ እወዳለሁ። በዛሬ ቪዲዮዬ ላለፉት 4-5 ወራት ለምንድን ነው ከዩቲዩብ የጠፋሁት የሚለውን ነገር በትንሹ ኤክስፕሌን አረግላችኋለሁ። እስከ መጨረሻ ድረስ አብራችሁኝ ቆዩ። እስከዛ ድረስ ላይክ፣ ኮሜንት፣ ሰብስክራይብ እንዲሁም ደግሞ ሼር እያደረጋችሁ አብራችሁኝ እንድትጠብቁኝ በዚሁ ጥሬን አስተላልፋለሁ። አብራችሁኝ ቆዩ። መጀመሪያ የዩቲዩብ ቪዲዮ ለመጀመር ሳስብ ወይም ደግሞ ወደ እናንተ በካሜራ ፊት ለፊት ለመምጣት ሳስብ ሁልጊዜም የሚያሳስበኝ ወይም ደግሞ አይምሮ ውስጥ ያለው ነገር የኢትዮጵያ ሕክምና ተማሪ ወይም ደግሞ ሕክምና ውስጥ የሚገባ ማንኛውም ባለሙያ ሕክምናን አንደርስታንድ አድርገውት ነው ወይ የሚገባው የሚለው ነገር ሁሌም ጥያቄ ይሆንብኛል እና ይህንን ምክንያት እንግዲህ በብዙ አጋጣሚዎች በመድረክ ሊሆን ይችላል፣ ኢንፐርሰን ተገናኝተን ላወራናቸው ብዙ ሰዎች ጋር ምክንያቴን በጣም በብዙ አይነት መልኩ ስገልጽ እንግዲህ ታውቁኛላችሁ ብዬ አስባለሁኝ። በዩቲዩብ መስኮት ግን ተናግሬው ማቅ አይመስለኝም እና ግን የዩቲዩብ ቪዲዮ ለመጀመር አንድና ዋነኛው መንገድ የሆነኝ ምክንያት ኢትዮጵያ ውስጥ የሚገቡ የህክምና ባለሙያዎች በአንድም በሰው ግፊት ሊሆን ይችላል፣ በቤተሰብ ግፊት አሊያም ደግሞ ፒር ፕሬዠር፣ ሙቪ ፕሬዠርም ሊሆን ይችላል። በእንደዚህ አይነት መልኩ ህክምና ውስጥ እንድንገባ እንገደዳለን። ካልሆነ ደግሞ በራሳችን ኤክስፔሪንስ የህክምና ረልሙን ወደነው ገብተን ሊሆን ይችላል። ነገር ግን ከገባን በኋላ የምንጠብቀው ነገር የምንመለከተው ነገር ሪሊ የምንጠብቀው አይነት ነገር ነው ወይ፣ ያን ነገር ፉልፊል አድርጎልናል ወይ የሚለው ነገር ሁልጊዜም መመለስ አለበት ብዬ አስባለሁኝና በተሻለኝ መጠን በዚህ ዩቲዩብ መስኮት እናንተ ጋር እንደነዚህ አይነት መረጃዎችን በማቅረብ ህክምና ስትገቡ ምን ይመስላል፣ ነርሲንግ ስትሰሩ ምን ይመስላል፣ የቀን ውሏችን የህክምና ባለሙያዎች ምን ይመስላል የሚለውን በትንሹም ቢሆን ባለፉት ቪዲዮዎቼ ተመልክታችሁታል ብዬ ተስፋ አደርጋለሁ። ከዛሬ ጀምሮ ደግሞ እንግዲህ እነዚህ ነገሮች መሬት እንዲረግጡ ከማሰብ የመነጨ ወይም ደግሞ ከዛ ሀሳብ የተነሳ እንደዚህ በዩቲዩብ መስኮት ከመመልከት ባለፈ የራሱን ፕላትፎርም ክሬት ከማድረግ አንጻርና የተለያዩ ሰዎች ኢንፐርሰን የሆኑ ሴሽኖች እንዲያገኙ ከዛ ባለፈ እርስ በርስ የሚገናኙበትን ፕላትፎርም ክሬት ለማድረግ እንግዲህ ወድጃለሁ እና ደግሞ ላለፉት 4 ወራትም ደግሞ የጠፋሁበት ምክንያት ይሄን ይመስላል ማለት ነው። እንግዲህ እንደምታውቁት ብዙዎቻችሁ ኢንስታግራም፣ ቴሌግራሜን ወይም ደግሞ ሊንክዲንን ፎሎ የምታደርጉት ከሆነ እዛ ላይ መፖስታቸው አፕዴቶች ይኖራሉ። which is ክሊን አዲስ የሚባል አንድ ፕላትፎርም አዘጋጅቻለሁ። አክቹሊ ላለፉት 1-4-5 ከዛም በላይ ወራቶች ስንሰራበት የነበረ ነው። እንግዲህ በስሮቻችን በጣም ብዙ ቮለንቲሮችን ይዘን የህክምና ያን ይሄን ይመስላል በዚህ መልኩ አንደርስታንድ አድርጉት ብለን የተለያዩ ፕሮጀክቶችን ቀርጸን ከነጤና ሚኒስቴርና ከተለያዩ ባለድርሻ አካላት ጋር ሆነን ስንሰራቸው የነበሩ ስራዎችን ተመልክታችኋል ብዬ ተስፋ አደርጋለሁ እና በዩቲዩብ አመጣዋለሁ ብዬ ያልኩትን ወይም ደግሞ በዩቲዩብ አደርሷለሁ ብዬ ያልኩትን ዋነኛው አላማዬን በአንድ ፕላትፎርም በኩል ደግሞ ለማድረስና ያንን ስትሪንግዝን ለማድረግ ደግሞ ይህንን ፕላትፎርም ተጠቅሜ እናንተ ጋር ለመድረስ ጓጓው። በአጠቃላይ ለ4 ወር እንግዲህ የጠፋሁበት ምክንያት ይሄን ነው። ክሊን አዲስ የሚባል ፕላትፎርም ክሬት ሳደርግ ነበር እና ይሄ ክሊን አዲስ የሚባለው ፕላትፎርም ምንድን ነው ብላችሁ ከጠይቃችሁ እንግዲህ እዚች ስር የፕላትፎርሞቹን
ዌብሳይት እና ሶሻል ሚዲያዎች ምንም እንዳይመስሉ ዘረዝርላችኋለሁ። በዛ ገብታችሁ እንድትጎበኙን እንግዲህ በዚሁ ጥሬን አስተላልፋለሁ። ሰብስክራይብ አድርጉት። የቴሌግራም ቻናሎቻችን የተለያዩ ኦፖርቹኒቲዎችን እንለቅላችኋለን። ከዛ ባለፈ እንግዲህ ክሊን አዲስ ምንድነው የሚለውን ነገር ስንመለከት ክሊን አዲስ ኢትስ ፕላትፎርም ምንድነው የሚሰራልን ካላችሁኝ ብሪጅንግ ነው። ብሪጅ ምንድነው ብሪጅ ለማድረግ ያሰብከው ካላችሁኝ ደግሞ የጤና ባለሙያዎችን አስፓይሪንግ ከሆኑ የጤና ተማሪዎች ጋር ለማገናኘት ነው። እንደምታውቁት የኛ የሄልዝ ፕሮፌሽናሎች ሃይ ስኩል ላይ ወይም ደግሞ ሜዲካል ስኩል ላይ ካሉ ፕሮፌሽናሎች ጋር የሚያገናኛቸው ነገር ወይ ታመው ሆስፒታል ሄደው ነው ወይ ደግሞ ለአታችመንት ሆስፒታል ስንሄድ ብቻ ነው። ከዛ ውጪ የሆስፒታል አታችመንታችን ምን ያክል ዝቅተኛ እንደሆነ ትረዳላችሁ ብዬ ተስፋ አደርጋለሁኝ። ስለዚህ ያንን ነገር ክሬት ከማድረግ አንጻር በተለያዩ አይነት ፕሮግራሞች ተገናኝተናል ብዬ አስባለሁኝ። ስለዚህ ክሊን አዲስ ያንን ፕላትፎርም ክሬት ከማድረግ አንጻር የራሱን የሆነ እንግዲህ ስራዎች እየሰራ ይገኛል ማለት ነው። ስፔሲፊክሊ ደግሞ የነ ሂልተን ሆቴል ኪኩንዲ ጋለሪ ውስጥ ያዘጋጀናቸው ኢቨንቶች፣ እንዲሁም ደግሞ ጫካ ኮፊ ላይ ኮፊ ሜዲሲን ብለን ያዘጋጀናቸው ኢቨንቶች፣ ከዛ ባለፈ ጤና ሚኒስቴር ውስጥ የምናዘጋጃቸው መንዝሊ ሴሽኖች ለዚሁ እንግዲህ አመላካች ናቸው ብዬ ተስፋ አደርጋለሁ። በዚህ ውስጥ እንግዲህ በጣም ብዙ ሰዎች ስለ ሕክምና ያወቁበት፣ ሕክምና ደግሞ ከሕክምና ውጭ ያሉ ነገሮችን አሰስ አድርገው ደግሞ አንደርስታንድ የሚያደርጉበትን መንገድ ክሬት አድርገናል። ለምሳሌ አርቴን ሜዲሲን በሚለው ሴሽናችን ላይ ሂልተን ሆቴል ያዘጋጀ ነው ፕሮግራም ማለት ነው። ኦልሞስት ወደ 300 ሰዎች የተገኙበት ኢቨንት ነበር። ወደ 4-5 ወር አካባቢ በፊት የነበረ ኢቨንታችን ነው። በዚህ ቦታ ላይ እንግዲህ የተለያዩ ሄልዝ ፕሮፌሽናልስ፣ ከሄልዝ ውጭ ያሉ ሶሻል ሳይንስ ፕሮፌሽናሎች፣ አርት ላይ ያሉ፣ ሙዚቃ ላይ ያሉ፣ ካሜራ ቪዲዮ ላይ ያሉ ሰዎች መጥተው አንድ ላይ የተገናኙበት ስራዎችን አንድ ላይ ለመስራት ቃል የተግባቡበትና በዛም ውስጥ ፍሬንድሺፕን ፓርትነርሺፕን ስትሪንግዝ አድርገው የሄዱበትን ፕላትፎርም ሳልዘነጋው አላልፍም። በጣም ትልቅ ሜሞሪ ሆኖ ቀርቶልኛል። ከዛ ባለፈ ግን የተለያዩ ሴሽኖቻችን ቅድም እንዳልኳችሁ የኮፊ ሜዲሲን ሴሽን ጫካ ኮፊን በዚሁ አጋጣሚ ላመሰግን ወዳለው 2 ሴሽኖች አድርገናል። ከዚህም በኋላ ደግሞ መንዝሊ ሴሽኖች ይኖሩናል። እንዲሁም ደግሞ ኤምዌች ላይ ወይም ደግሞ ሚኒስትሪ ኦፍ ሄልዝ ውስጥ የሃይ ሌቨል ሴሽን ስፔሲፊክሊ ደግሞ ከዲጂታል ሄልዝ ኢኖቬሽን ጋር እንዲሁም ደግሞ ከሊደርሺፕ ጋር በተገናኙ የተለያዩ እንግዲህ ሃይ ሌቨል ሴሽኖችን እያደረግን እንገኛለን እና በደንብ እያሰፋ ነው። ፕሮፌሽናሎች ከአስፓይሪንግ ሜዲካል ስቱደንቶች ጋር እንግዲህ ተገናኝተው ቁጭ ብለው የሚወያዩበት ኤክስፔሪንስ ሼር የሚደራረጉበትን ፕላትፎርም እንግዲህ ክሬት አድርገናል ማለት ነው። በዚህ ውስጥ አንድ የተረዳሁት ነገር በጣም ብዙ ሕክምና መግባት የሚፈልጉ ፕሮፌሽናሎች አሉ። ነገር ግን እነዛ መግባት የሚፈልጉት ፕሮፌሽናሎች ጤና ውስጥ ከገቡ በኋላ ምንድነው ኤክስፔክት የምናደርገው የሚለው ነገር ብዙ ነው አይኖራቸውም። ወይንም ደግሞ ጤና በፊልም ያዩት ነገር ወይም ደግሞ ጀነራሊ ሰው የሚነግራቸው ነገር ብቻ መስሎ ሊሰማቸው ይችላል። ነገር ግን እንደዚህ አይነት ፕላትፎርሞች ክሬት በምናደርግበት ጊዜ ሪል የኢትዮጵያ ኤክስፖዠር ወይም ደግሞ የኢትዮጵያ የሄልዝ ኬር ሲስተም ይሄን ይመስላል የሚለውን ነገር አንደርስታንድ ያደርጉት አይ ቲንክ እድሉን ክሬት አድርጓል ብዬ ተስፋ አደርጋለሁ። በጣም በብዙ አጋጣሚ በጣም ከትልልቅ ሐኪሞች ጋር ከትልልቅ የባለስልጣኖች ጋር አብሮ የመስራቱን ቻንስም ሰጥቶናል ማለት ነው። እናም ደግሞ እንደምታውቁትና ክሊን አዲስን የምትከታተሉ ሰዎች የኮሄርት ፕሮግራሞቻችን እንግዲህ አሁን ጀምረዋል። ይሄ ኮሄርት ፕሮግራም ጤና ውስጥ ላላችሁና በዛ ውስጥ ኬሪየር ዲቨሎፕመንት ላይ ወይም ደግሞ የሂውማን ሪሶርስ ዲቨሎፕመንት ፕሮግራማችን ላይ መሳተፍ ለምትፈልጉና የተለያዩ ኢንተርንሺፕ ፖዚሽኖች ትልልቅ መስሪያ ቤቶች ላይ መስራት የምትፈልጉ ፕሮፌሽናሎች እንዲሁ የክሊን አዲስን ቤተሰብ እንድትሆኑና አብራችሁን እንድትሰሩ እንግዲህ በዚሁ ጥሬን አስተላልፋለሁ ማለት ነው። እንግዲህ ብዙ ጨቀጨኳችሁ ስለ ክሊን አዲስ ብዙ አውርቻለሁኝ። ግን በዚሁ አጋጣሚ ሄዳችሁ ክሊን አዲስን ፎሎ እንድታደርጉ ዌብሳይቶቻችን እንድታዩ ጥሬን አስተላልፋለሁ ማለት ነው። ከዛ ባለፈ ክሊን አዲስ ውስጥ ቮለንቲር ማድረግ የምትፈልጉ ሰዎች ካላችሁ እንዲሁ ቮለንተሪዝም የቴሌግራም ቻናላችን እና ዌብሳይታችን ላይ ፎርም አለ። ጉግል ፎርሙ መምላት አትርሱ ማለት ነው። እንግዲህ እንደዚህ እያደረግን የኢትዮጵያን የሄልዝ ኬር ሲስተም እኔ ራሱ በራሴ ማድረግ የምችለው ነገር እንግዲህ ክሊን አዲስን ክሬት ማድረግ ነው። ይሄን ክሬት አድርጌያለሁ። ይሄን ፕላትፎርም ተጠቅማችሁ ራሳችሁን ልታሳድጉ ራሳችሁን ልትመረምሩና በጤና ውስጥ ያላችሁን ድርሻ እንድትመለከቱ በዚሁ ጥሬን አስተላልፋለሁ። ደፍነትሊ በሚመጡት እንግዲህ የተለያዩ
ፖድካስት ሴሽኖቻችን ላይ ከጓደኛዬ ጋር የምናነሳቸው በጣም ብዙ ሀሳቦች አሉ። ስሚዜን ቪዲዮ እንደምትመለከተው ተስፋ አደርጋለሁ። ዌልካም አቦይድ ቱ ዲስ ዩቲዩብ ቻናል እና ስለ ክሊን አዲስ ብቻ ሳይሆን ጀነራሊ ስለ ኢትዮጵያ ውስጥ ያሉ የሕክምና ፕሮብለሞች ምንድናቸው የሚለውን ነገር በሰፊው አንስተን የምንወያይበት ቦታ ወይም ደግሞ ጊዜ ይኖረናል። እናንተም ደግሞ ፍሪሊ ፖድካስታችንን ተመልክታችሁ የተለያዩ ኮመንታችሁን፣ ሀሳባችሁን፣ ጥያቄዎቻችሁን ኮመንት ሴክሽን ላይ እንድታስቀምጡ በዚሁ ጥሬን አስተላልፋለሁ። one thing I want you to know የብዙዎቻችሁን ጥያቄ እንግዲህ ተመልክቻለሁኝ። ኮመንቶቻችሁን አይቻለሁ። ስለ ፋርማሲ ስራልን፣ ስለ ኤችኦ ስራልን ወይም ደግሞ ከነርሲንግ ወደ ሜዲሲን እንዴት ነው መግባት የሚቻለው እንደዚህ ጥያቄዎች አሉ። እነሱን ጥያቄዎች ላይ ቀርቼ ሳይሆን ለእናንተ ጊዜ ወስጄ የዩቲዩብ ቪዲዮ ክሬት ማድረግ ስለፈለኩ ነው። እናም ደግሞ በትዕግስት ስለጠበቃችሁ እጅግ አድርጌ አመሰግናለሁ። በቀጣይ የዩቲዩብ ቪዲዮ በሰፊው እንገናኛለን። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሁንላችሁ። ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ ዋላችሁ። እንዲሁም ደግሞ ሼር ማድረግ ለጓደኞቻችሁ፣ ለምታውቁት ይሄ ቪዲዮ ይጠቅማል ለምትሉት፣ ክሊን አዲስን ጆይን ማድረግ አለበት ብላችሁ ለምትሉት ሰዎች ሁሉ ሼር እንድታደርጉ አበረታታችኋለሁ። መልካም ጊዜ